ዘፈን መስማት በጣም እወዳለሁ። በተለይም የሱዳንና የሌሎችን ዘፈን ሰማ ይነቀነቀኛልና ይህ በሃይማኖቱ በኩል ምን አስተያየት አለው? ዘፈን ክልክል ነው ሲባል ሰማለሁና ለምን ተከለከለ የሚል ጥያቄ ነው። መልሱ ዘፈን በጣም የተለያየ ስሜት የሚቀሰቅስ መሆኑ የማይቀር ነገር ነው። አንዳንዱ ጨዋታ ይመስላል፣ አንዳንዱ ሀዘን ይቀሰቅሳል፣ አንዳንዱ የጀግንነትን፣ አንዳንዱ ደግሞ ሌላ ነገር የሚገለጥበት አለ፣ የአኺራን የሚገለጥበት አለ። በጠቅላላው ብዙ እንቅስቃሴዎችን በልብ ውስጥ ያለ ነገር የሚቀሰቅስ ነገር ነው። ይህ ወደ እንትኑ ስንመለስ በሰሃባ ጊዜ ዘፈን ነበር ወይ? ይሰሙ ነበር ወይ? ነብያችን አይሰሙም። ሱሐቦች ይሰሙ ነበር ወይ? አይሰሙም። ታቢዒ ሰማ ነበር ወይ? ዘፈንን አይሰሙም አልነበረም። ማን እንከተል? በዛን ጊዜ ዘፈን ተሰብስበው የሚያደምጡ እንደሆነ ዘፋኝ አለ። በዛን ጊዜ ዘፈን ተሰብስበው የሚያደምጡ እንደሆነ መሳሪያም አለ በመረጥ መመጠን እንደሆነ አሁንም ለመስራት እንችላለን። ይሄን ሁሉ አያደምጡ። እንደውም እንኳን ያደምጡና አላህ Subhanahu Wa Ta'ala ሱረቱል ሉቅማን ላይ ومن الناس من يشتري له الحديث ليضل الناس عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين وإذا تتلى عليه آياتنا ولا مستكبرا كأن لم يسمعها كأن في أذنيه وقرا فبشروا بعذاب أليم. ይሄን እዚህ له الحديث ማለት ዘፈን ነው ብለው ብዙዎቹ ሰዎች እንደፈሰሩ ነው። እንግዲህ እነ ኢብኑ አባስ እና ሌሎችም ዑለማዎች ታቢዖችም ሱሐቦችም له الحديث ማለት ዘፈን ማለት ነው ብለው ፈስረውታልና ምንም አንዳንድ ሰዎች ዘፈን ይበቃልና ብለው ቢታገሉና ብዙ ነገር ቢያመጡ መከልከሉ የተሻለ ነው። ነብያችን አለይሂ ሰላቱ ወሰለም ለየኩነን من امتي اقوام يستحلون الحير والحرير والخمر والمعازف رواه البخاري. ተኡመቶች ውስጥ ወደፊት ቡድኖች አሉ يستحلون الحير የሴት ፈርጅ ለማንም ይፈቀዳል ሐላል ነው የሚሉ የማንም ሴት ለማንም ወንድ ማለት ነው። እንግዲህ ዚና የሚፈቅዱ ማለት ነው። والحرير ወንድ ልጅ ሐር መልበስ ይበቃል፣ ኸምር መጠጣት ይበቃል፣ የሙዚቃ የዘፈን መሳሪያ ይበቃል የሚሉ ሰዎች ይፈጠራሉ ወደፊት ሲሉ አሁን ሐራም ነው ማለት ነው። የዓለማት ቂያማ ማናገራቸው ነው። ማዕሪፍ ማለት የዘፈን መሳሪያ ነው። ጊታርም ሆነ መሰንቆም ሆነ ሌላም ነገር ሆነ ሁሉ ያጠቃልላልና እነዚህን አራቶችን ነገር አስቀድሞ ፈርደዋል። ፈርጅን ሐላል የሚሉ ሰዎች አሉ። አሁንም ይያለ ነው እንደተጀመረ ነው የምናውቀው። አሁን ሐርን ወንዶች እንደሚለብሱት ነው። ኸምርን ያው እንደው አድርገውት ይጋቱታል። ጥሩ መሳሪያም ደግሞ የዘፈን መሳሪያ ያው ሙስሊሙ ሌላውም የተለያየ አዳዲስ ያመጣ እንደሚዘፍነው ነው። በሌላ ሐዲስ ደግሞ ኢጋሰቱል ለህፋን የሚባል ኪታብ ላይ እንደተናገረው አቡ ሁረይራ በዘገቡት عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم انه قال يمسك قوم من هذه الامه في اخر الزمان قردة وقنادير. قالوا يا رسول الله أليسوا يشهدون أن لا إله إلا الله وأن محمد رسول الله؟ قال بلى ويصومون ويصلون ويحجون. قيل فما بالهم؟ قال اتخذوا المعازف والدفوف والقينات فباتوا على شربهم ولهوهم فأصبحوا وقد مسكوا قردة وقنادير. يعني በጣም አሰቃቂ እና አስደንጋጭ የሆነ ሐዲስ ነው። ምን አሉ አለይሂ ሰላቱ ወሰለም የኔ ኡመቶች ውስጥ በመጨረሻ ዘመን ላይ ከርከሮና ዝንጀሮ ሆነው የሚለወጡ አሉ። ሰውነታቸው ወደ ዝንጀሮ አካላቸውም ሊሆን ይችላል፣ ልባቸውም ሊሆን ይችላል። ሸሃዳ ያደርጉ የለም ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ይሉ የለም እንጂ አሏቸው። አዎ ከዚህም አልፎ ተርፈው ይጦማሉ፣ ይሰግዳሉ፣ ሐጅ ያደርጋሉ፣ ሙስሊም ስራ ሁሉ ይሰራሉ አሉ። ስራ ሁሉ ተሰሩ ለምንድን ነው ብለው ቢጠይቋቸው የዘፈን መሳሪያን ይዘዋል፣ ዲቤን ይዘዋል፣ ዘፋኝ ይዘዋል፣ ሲጠጡ ሲደንሱ ያድራሉ። አላህ Subhanahu Wa Ta'ala ዝንጀሮና ከርከሮ አድርጎ ይገለብጣቸዋል አሉ። ይሄ አስደንጋጭ አስተቃቂ የሆነ ነው። ነገሩም ደግሞ በአሁኑ ጊዜና ይሄ የተባለው ሁሉ ነገር የተከሰተ የተገለጠ ነው ያለው። ማዓዚፉም አለ፣ ዱፉፉም አለ፣ ቀይናቱም አለ፣ ሽርቡም አለ፣ ለህውም አለ። በዚያው ላይ ወናል እንደሚያድሩ በዓለም እስላም በተለይም በነዳጅ በከበሩ ሰዎች ሀገር ዘንዳ ለሊት ሲዳለቁ ነው የሚያደርጉ። በጠቅላላው ዘፈን ብዙ ችግር የሚፈጥር ነው። አላህ Subhanahu Wa Ta'ala የአህል ናርን ሲፈት ሲቆጥር ምን አለ? ወማ ካነ ሰላቱ ሚን البيت الا مكاء وتسجيل ማጫጨትና ማጨብጨብ እንጂ ሌላ አልነበረም ይላል። ካዕባም ዙሪያው ይህ እንግዲህ የኛ ባህሪ አይደለም ማለት ነው።
በጠቅላላው ዘፈን ለልብ ደስ ቢል ነፍስያን ደስ ቢላትም አንደኛ ጊዜ ያቃጥላል፣ ሁለተኛ የሰው ልጅ ደም ይፈላል። እሱም በሰማ ጊዜና ደሙ እየፈላ ሌላ ችግር ይፈጥርበታል። ሶስተኛ ወዳልተፈለገ ሁኔታ ይወስደዋል። ደሙ ያፈላና ነፍስ የተገደለበት ሰው እንደሆነ ገላለሁ ብሎ ብድግ ይላል። የፍቅር እንደሆነ ወደ ሴት ዘሎ ለመሄድ ይችላል። የተመሳሰሉ የተለያዩ ነገሮች ሊፈጥርበት ይችላል በሰውየው ላይና ይህ ዘፈኑ መቅረቱ የተሻለ ነው። ብዙ ሰዎች አሉ ከኪታቦችም ሆነ ተፉቃዎች የተመለከት እንደሆነ ሰውየው ወህሻ የወረሰው እንደሆነ ብቻነት የወረሰው እንደሆነ ዘፈን ሊሰማ ይችላል የሚሉ ፉቃዎች እንዳሉ እናውቃለን። እንዲሁም ከገረዴ በሰማምናል የሚሉ ኪታቦች ብዙ አሉ። ገረድ ልታቀምባት ተፈቅዶልኛል። በገዛ ገረዴ አካላፋል ልታቀምባት ተፈቀደልኝ። እኔ ብቻ ቤቴን ዘግቼ ብትዘፍንልኝ ሚስቴ ብትዘፍንልኝ ምንድነው የሚከለክለው የሚሉ ሰዎች እንዳሉ እናውቃለን። ይህ ሁሉ በጣም አስቸጋሪና ከዚህ ሁሉ ለውጥ ቁርአንና ሐዲስን በካሴት መስማቱ የተሻለ ነው። ሁለት ሶስት እጅ የሚሻለው እሱ ነው። ቁርአንና ሐዲስን በጆሮ እንዲሰማ ማድረግ ነው። ሰውየው እንዲለምድ ማድረግ፣ ቁርአን እንዲሰማ ሐዲስን እንዲሰማ ማድረግ በጣም የተሻለ ነው። ለዱንያም ሆነ ለዲንም ሆነ